አረ ጊፍት ምንድን ነው? እኛ ቤት ጊፍት ቀዝቅዟል። ምንድን ነው? እስጢፎ ይላል። በቃ ይቺ ሳቋ ለራሱ ያስቃል። በፈጣሪ ስም ገስት ገባው። ሰላም ነሽ? ቪዲዮ ማብራት ትችላለሽ? አረ ፍላሽ የለም ተይቻለሁ ብራዘር። እሺ ወንድም አለም እንትን ቀልድ አለ። ቀልድ ዝም ብለን እዚህ ለመደበሪያ እየሞከርን ነበር። ኦኬ ቀልድ ነው። ቀልድ ካርድ ጨለሰ። በቃ በ5 ብር ካርድ ይገባል ተበድሮ እዚህ እኛን እዚህ ሙድ ይዝብናል። ምስር ባልትና ሺው እያስገባው ነው። ቆይ እያስገባው ነው። ቆይ ሰላም ነው ምስር? ሰላም ነው እግዚአብሔር ይመስገን። የኔ ልጅ እንዴት ነህ? ደህና ነህ? አለን አለን ሰላም ነው። እዚህ ቀልድ እኮ የሚቀልዱ ካሉ ምናምን የሆነ 100 ብር ዝም ብለን እየተዝናና ነበር። አዎ ታኩርዬ እየሰማው ነበር ከታችኝ እና እኔ እንኳን ቀልድ አላቅም፣ ግን ያው ከፈቀድክልኝ ምናልባት የልጆች እና ስለሆን አንድ እድል ስጠኝ። ምን ባልትና ነው የምሰራው ነው የቤቴ ውስጥ ሆኜ ባልትና ውጤቶችን ነው የማዘጋጀው እና ምናልባት ፈቃድክን ካገኘው ብዬ ነው ቪዲዮም ያልከፈትኩት። ፕሮሞሽን ሊሰሩ እንደው ከፈቀድክ የኔ ልጅ። አረ ምን ቸገሮት? ቪዲዮ አብሮና በቃ የፈጠነ ስሩታ። ምን ችግር አለው? ምንድን ነው ያለው? የባልትና ውጤቶችን ሽሮ፣ በርበሬ፣ ሚጥሚጣ፣ የአጥሚት፣ የገንፎል የተለያዩ ባልትናዎች ቪዲዮ አብሮና በቃ አሳዩና፣ ወይ ስልክ ቁጥር ካለ ምናምን ተናገር። አዎ ይኸው እንደምታየኝ ቤቴ ሆኜ ነው የማዘጋጀው። ሶፋዬ ላይ አድርጌ ስልኬ ባዮ ላይ ያለ አድራሻ አዲስ አበባ ነው። እኔ የውልህ ታኩር የሚገርም ነገር ይህን ስራ እየሰራው ነው። 3 ልጆች የማሳድገው። ማንኛውንም ስራ ከብልግና እና ከስርቆት ውጭ ማንኛውንም ስራ ብታሰሩኝ ይሰራለው ብዬ ነው የወጣሁት። ጊፍት ያላችሁ ደግሞ ሁላችሁም ጊፍት ስጧቸው በእናታችሁ። ጋላክሲ ምናምን እንትን በቃ መኒገ ምናምን ያላችሁ ለእኔ አትስጡ፣ ለማዘር ስጧቸው፣ አበረታቷቸው። አዲስ አበባ ነው ያሉት። ባዮ ላይ ሊንክ አለ፣ እየደውላችሁ የባልትና ውጤት ንጹህ የባልትና ውጤት የማዘር በእናት የሚሰራ ሽሮ በርበሬ ደግሞ ይጣፍጣል። ሁላችሁም እዘዙ። ጊፍት ያላችሁ እስኪ እዚህ ጋር ቢያንስ እንደ 5000 እናስገባችሁ። ጋላክሲ ምናምን ካላችሁ ያው በአጋጣሚ የመጣ ነገር አሪፍ ይሆናል ብለን እናስባለን። እንትን በሶ ምናምን አላችሁ? አዎ ይኸው አይታይም። በሶ አለኝ፣ ቡላ አለኝ። ያው ሶፋ ላይ ስለሆነች አትመችም፣ ለዛ ነው። አብሽሩ። ባዮ ላይ ስልክ ቁጥራችሁ አለ አለ ባዮ ላይ ስልክ ቁጥር አለ። በዋትሳፕ እንዲሁም ቴሌግራም፣ ኢሞ ብትፈልጉ አለኝ። ነዳያንን መመገብ ለምሳሌ በትንሹ ከ6 እንጀራ ጀምሮ አገልግል ሰራለሁ። አንድ አይነት ወጥ ሰራለሁ። ነዳያንን ለመመገብ ዶሮ ሰራለሁ። ቆንጆ ዶሮ ነው የምሰራው። ዘዙኝ ይላለሁ። አብሽሩ አብሽሩ፣ እናዛለን። በቃ እዚህ ጋር ጊፍት ያላችሁ ጊፍትን ብረዱ በእናታችሁ። ባዮ ላይ ስልክ አለ፣ ዘዙ። የባልትና ውጤት እየሰሩ እየሸጡ ነው 3 ልጅ የሚያስተዳድሩት እና በአሁኑ ሰዓት ደግሞ በቃ ጊፍት ያላችሁ በቃ አንድ መኒገን ምናምን ጋላክሲ ምናምን ጽደቁባቸው ዛሬ እና ሁላችሁም ባዮ ላይ ሊንክ አለ፣ እየገባችሁ ማዘርን አበረታቷቸው። ያው እኛ እንኳን ሀሳባችን ያልነበረም ገብተን ከታች ጀለሶች ጋር እየተቀላለድን ነበር። ያው በአጋጣሚ የመጣ ነገር ደግሞ አሪፍ ስለሚሆን እስኪ ሁላችሁም እዚህ ጋር በእናታችሁ መኒገን ምናምን የኔ ጊፍተሮች የላችሁ በቃ ከኔ ለፍ ለእኔ ተውትና ለማዘር ስጡልኝ። አንድ መኒገን ምናምን ያለው የለም። ጋላክሲ ምናምን አሁን ጌም ቢሆን ይወርድልን ነበር። ጋላክሲ ምናምን ያላችሁ መኒገን ለማዘር እስኪ ፑሽ እናድርግ። ያላችሁን ደግሞ ተናርቆ በቃ አረ ምንም ችግር የለውም። ማዘር ፎሎ ደግሞ አድርጊያችኋለሁ፣ እናወራለን ውስጥ እስኪ በእናት ልጅ እንዲው በእናት እንዲው ችግር የለውም ነገር አድርግ። እኔ ምንም ገንዘብ አልፈልግም እውነት። እኔ እጅ ባለሙያ ነኝ። በምን የሚረዳ ካለ ችግር የለውም። ይኸው ደግሞ ሳዱዬ መኒገን አውርዶላችኋል። ይቺም ተጠራቅማ በቃ አሪፍ ነገር ስለምትሆን በቃ የኔ አባት በጣም ነው የምናመሰግነው። ጊፍት ያላችሁ ለማዘርስቷቸው በቃ አበባም ያላችሁ ምናምን እና ፎሎ አድርጓችሁ እና ከዛ የምትፈልጉ ደግሞ ዝዟቸው። አዲስ አበባ የት አካባቢ ነው? አዲስ አበባ ቃሊቲ ነኝ እኔ፣ ማሰልጠኛ ጀርባ ቃሊቲ ነኝ። በቃ ቃሊቲ ማሰልጠኛ ጀርባ ናቸው። ሁላችሁም በቃ እዘዟቸው። በቃ እዛ አካባቢ ያላችሁ ማዘርን አበረታቷቸው። በአሁኑ ሰዓት 3 ልጅ ይዞ
ባልትና እየሰሩ መኖር በጣም ከባዱ። እኛ ለራሱ ፌመሶቹ በጣም ከብዶናል ላይ እና በቃ ሸበላው የኔ አባት በጣም ነው የምናመሰግነው። በእናታችሁ ጋላክሲ ምናምን ያላችሁን ካላችሁ በቃ ወየ በል በቃ ይሄ ነው ትችላላችሁ። መተባበር እኮ እኛ እኮ አንታመም፣ ሀበሻ እኮ አይታመም። ጥብስ ይሄዳል፣ ጥብስ ይሄዳል። ያሳይ 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 ለማዘር እየዘነበ ነው። አቡ ያልታሰበ እንትን ይስጣችሁ። እናቴን ልጆቻችሁን ፈጣሪ ይጠብቅ። ጥብስዬ በጣም ነው የምናመሰግነው። ያላችሁ አሁን መኒገ ምናምን ያላችሁ በቃ ለማዘር እስኪ ሰፖርት እናርጋቸው። ቢያንስ 10 ሺህ እናስገባቸው። በቃ ይሄ ያልታሰበ ነው። እኛ እዚህ ፈታ ለማድረግ ገብተን በቃ በአጋጣሚ አንድ ሰው መጥቷልና ጌታ ልኮት ይሆናል አይታወቅም። በቃ ያላችሁ ወየ በእናታችሁ ይመቻችሁ። እሺ በጣም ነው የማመሰግነው። ወደ 3000 እየገቡ ነው። 3000 እየገቡ ነው። አንድ ጋላክሲ ቢኖር ደግሞ በቃ ያበደ ነው። አንድ ጋላክሲ ቢያንስ አውጥተው እንኳን ለሆነች ለታክሲ ምናምን እንድትሆናት በእናታችሁ። እዚህ ጋር ያላችሁ ወይ ትንሿን አንበሳም ካላችሁ ትንሿን አንበሳ፣ ጋላክሲም ካላችሁ ጋላክሲ ለእኔ አይደለም ለማዘር በቃ የቻላችሁትን ያክል ስጧቸው እና በቃ እንደው ፏ ይበሉ እስኪ። ነገ እንኳን የምሳ ቻላችሁ ማለት ነው። ሀቢትዬ በጣም ነው የማመሰግነው። ያላችሁ በቃ ምንም ነገር ከመኒገን ጀምሮ ከጋላክሲ ከአበባ ጀምሮ በቃ ለማዘር ሰፖርት እና ቃሊቲ አካባቢ ያላችሁ ደግሞ በቃ እዘዟቸው። በቃ ለማዘር ያወጣችሁት ነገር በቃ ዞሮ ቤተሰቦቻችሁን ሸበላው 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 በእናትህ ትለይብኛለህ። ሸበላውን አመስግንልኝ። ላይ ሸበላው እያዘነበባቸው ነው። ለማዘር ይመቻችሁ። ለማዘር እየወረደ ነው። ቢያንስ 10 ሺህ በእናታችሁ ኮፒ ሊንክ እና ታብታብ አድርጉ። ማዘርን ፎሎ አድርጓቸው። ያልታሰበ ነገር ነው በአጋጣሚ የመጣው ወደ 10 ሺህ ሸበላው በጣም እያገዛቸው ነው። ከመኒገን ጀምሮ በእናታችሁ ያላችሁ ቢያንስ 10 ሺህ እናስገባቸውና 10 ሺህ ኮይም ማለት ብዙ ብር ነው። ለነገ ለምሳ ይሆናቸዋል። አበባም ሆነ ምንም ሆነ ወየ ብሏቸው በቃ ለማዘር እስኪ እናቱ እንድትኖርለት እናቱ ችግር እንዳይበት የሚፈልግ ሰው ካለ ማዘርን ይገዝ። እውነት አስለቀስከኝ። በጣም ትለያለህ። ገና ትንሽ ነህ ነው ማዘር እያብሽሩ ምንኛም ይኸው ምስኪን እናት አለን። አሁን እዚህ ለዚህ ወቅትን እየረዳን ነው እንጂ አውቃለሁ። ከመጀመሪያው ነው የማውቅህ። እኔም እናትም እንጀራ ነበር የምትጋግረው። አያሳስብም፣ እንሞላዋለን እስክንችለው ድረስ። እስኪ በእናታችሁ ጋላክሲ ያለው የለም? አሁን ጋላክሲ ያለው እኛ ቤት የለም። አረ ጋላክሲ እኛ ቤት ስንት ጊፍተር ነበር። ለማዘር ጽደቁባቸው። ወላይ 3000 ገብተዋል። ቢያንስ 10 ሺህ እናስገባቸው። የሆነ መኒገን ምናምን የለንም። ለማዘር እኔ እኮ ሼር ምናምን ማድረግ ስለማልወድ ነው። በእናትች ኮፒ ሊንክ እና ታብታብ አድርጉ። 4000 ሰው አለ፣ የሚገርም ሰው አለ። ለማዘር ቢያንስ 10 ሺህ እናስገባቸው። ከአበባ ጀምሮ ከጋላክሲ ጀምሮ ከታች ያላችሁ ለቤተሰቦቻችሁ ስትሉ ማዘርን እስኪ ዛሬ እናስደስታቸው። ቢያንስ በአጋጣሚ ነው የገቡት። ቀልድ ያለው 200 ብር እንሸልማለን ስንል ነው እነሱ ገብተው ይህንን በአጋጣሚ የተናገሩትና በቃ የቻላችሁትን ያክል እገዟቸው። ማዘሬ በአጋጣሚ ገብቶ ወደ 4000 እየገቡ ነው። ቢያንስ መኒገን ያለው የለም? መኒገን እስኪ እኛም እዚህ ጋር እሺ ካለን ማዘር እኛም ይኸው እሺ። እኔ ለማዘር ጀምሬያለሁ። 4000 ገብተዋል። 4500 ገብተዋል። በእናታችሁ 10 ግቡና ማዘር ነገ ውሏቸውን ፏ ብለው ቤታቸው ይዋሉ። አቦ ጥብስዬ ምን አባቴ ላድርግ። 5000 ገብተዋል። ማዘር 5000 ገብተዋል። አሁን 5000 ነው የቀራቸው። 3 ልጅ ያሳድጋሉ በልትና እየሸጡና አሁን እኛ 5000 እንኳን ብንሞላላቸው በጣም ብዙ ብር ነው። በጣም ብዙ ብር ነው። በእናታቸው 5000 ደርሰናል። 5000 ደርሰናል። አሁን ሌሎቻችን ገዟቸው። 5000 ነው የቀረን። 5000 ነው የቀረን። ሌላ ያለው ሰው የለም። ሌላ ያለው ሰው በእናታቸው ማዘርን እገዟቸው። አሁንዬ በጣም ነው የምናመሰግነው። 4000 ነው እሺ የቀረን። 4000 ነው የቀረን። ሌስከው 4000 እናስገባቸዋለን። ግን የማዘር ይለቅ መጀመሪያ የማዘር ይለቅ። ቅመምዬ ወደ 6000 እየገቡ ነው። በቃ አሁን የቀረው 4 ጋላክሲ ብንሰጣቸው በቃ ይሞላል። በእናት ይሄ ጥብስ የሚባል ሰው ማን ነው? በእናት ና ይሄ ጥብስ ፎሎ አድርጌ ያሉ ወላሂ በጣም ትለይብኛለሽ። አንተ ምርጥ ሰው ነው ወላሂ በጣም ዲስኮ። በቃ ይሄ ጥብስዬ እየሞላላቸው ነው። በቃ እየሞላላቸው ነው። ሌሎቻችሁም ደግሞ ተጋገዙ። ቢያንስ አሁን የቀረን 3000 ምናምን ነው። 3000 ምናምን ኮይን ነው። 3000 ምናምን ኮይን ደግሞ በጣም ትንሽ ነገር ነው ለማዘራችሁ በቃ 3000 ምናምን ሙሉላቸው። በቃ ትመረቃላችሁ። በቃ የማዘር ምርቃን የትልቅ ሰው ምርቃን ደግሞ ጠባ ይልምና ለነገ ስንቃችሁ በቃ ማዘርን አስደስቷችሁ። ሸበላው እየሞላው እየያዝና ግባው። 7000 አስገብቶናል። ሸበላውን ፎሎ አድርጉት በእናታችሁ በፈጣሪ
ሳ ሸበላው የኔ አባት ትለይብኛለህ። ወላሂ ይመች ያራዳ ልጅ ሌስኮ በቃ እየሞላ ነው። የማዘርን እየሞላ ነው። 3000 ምናምን ነው የቀረን። 3000 ምናምን ነው የቀረን። በእናታቸው የማዘርንም ላላቸው ማን ነው ደግሞ ሳዱዬ መኒ ገን ሰጥቷል። ሳዱዬ መኒ ገን ሰጥቷል። ሳዱዬ 8000 2000 ነው የቀረን። አሁን 2000 እስኪ የፈጠነ ሙሉት 2000 ነው የቀረው። 2000 አካውንት ስጥ ይላሉ። አካውንት ስጥ ይላሉ። እሺ አካውንትም ተናገሩ። አንድ 10,000 እንምላውና ይሄን ወደ አካውንት እንሄዳለን ትንሽ። እሺ 3000 2000 ነው የቀረን። አሁን አንድ ጋላክሲ ምናምን ያለው የለም። ጋላክሲ በእናታችሁ ጋላክሲ ሙሉላችሁ። አንድ ጋላክሲ ካለ 9000 አንድ ጋላክሲ ካለ አንድ ጋላክሲ ያለው የለም። አንድ ጋላክሲ ብቻ አንድ ጋላክሲ። በእናት ማን ነው ደግሞ አበባ የሰጣቸው? የኔ አባት በጣም ነው የማመሰግነው። ልብ የሰጣቸው ሰው በጣም ነው የማመሰግነው። የኔ አባት ልብህን ፈጣሪ ይጠብቅልን። አንድ ጋላክሲ ያለው የለም። አንድ ጋላክሲ ያለው የለም። አንድ ጋላክሲ በእናታችሁ 10,000 እንምላላቸው። 10,000 እሺ 10,000 እንምላላቸው። ይህንን አንድ ጋላክሲ ያለው የለም። አንድ ጋላክሲ ብቻ አንድ ጋላክሲ። ማዘር እስኪ አካውንታችሁን ተናገሩ። ሸበላው የኔ አባት አካውንት ካለ 1,000 አሊማዬ የኔ እናት ሞልተናል። በቃ ሞልተናል። 9,400 ሞልተናል። ማዘርዬ አሁን 10,000 ኮይን አሪፍ ነገር ነው። ነገ ይህችን አውጥተው ደግሞ ፋይሉባታል። እስኪ እስከዛው ደግሞ አካውንት ተናገሩ። እሺ በጣም አመሰግናለሁ። ክፉ ይንካ፣ መጨረሻህን ያሳምረው። አሚን። ተናገሩና አሁን ትመርቁናላችሁ። እሺ 1,000 15 66 66 94 887 887 ስሙ ማን ነው የሚለው? የምስራች ደሴ። የምስራች ደሴ። አንዴ ደግማችሁ ንገሩን። 1,000 15 66 94 887 በቃ የኔ አባት በጣም ነው የማመሰግነው። ይኸው ልክ ያለው እያለ ነው። በቃ እስኪ ደግማችሁ ተናገሩ። አካውንት ነው 1,000 15 66 94 887 በቃ ሁላችሁም ያላችሁን እዚህ 100 ብርም 50 ብርም 200 ብርም 300 ብርም ለማዘር ብሰጡ 3 ልጅ ነገር ልብስ አልብሰው ልጆቻችሁን ፋርገው ትምህርት ቤት ልከው ምናምን ስታዩ በቃ ነፍሳችሁ እንዴት ደስ እንደምትሰኝ በቃ ያላችሁን ከታች የሚጻፍ አካውንት እኔ ብዙም አላምንም እና በቃ ማዘር የሚናገሩትን አካውንት በቃ እስኪ አንዴ ንገሩኝ። 1,000 15 66 94 887 የእናንተ ነው ቴክስቱ የሚገባው? አዎ በቃ እየገባ ነው። በቃ ማለት ነው። ቴክስታችሁ ፏፏ እያለ ነው። በስማ እውነት ታኩሬ በጣም እኔ መጨረሻ ነው ያሳምረው። ሌላ ምንም አልልም። መጨረሻ ነው ያሳምረው። አሚን። አረ ቆይ እኔን አረለም ከታች ያሉትን ሁሉን ነው የሚመረቁት። ጨርሱና ሁሉን ነው የሚመረቁት። ይኸው እየገባ ነው። ይገባል ገና ደግሞ በጣም እየገባ ነው። እያየው ነው። እውነት ቃል የለኝም። በወጣ ይተካ። ኧረ ይገባል። አሚን። አብሽሩ ይገባል። ሁሉም ደግሞ ጊዜ ተሰጠኝና መርቃለሁ። ሁላቸውም በቃ በጣም ነው ደስ ያለኝ። ወላሂ አካውንቱን እያየሁት ነበር። ሁላችሁም የጻፋችሁት አካውንት አንድ አይነት ነው፣ የማዘር ነው። ይሄ ነው በቃ መተጋገዝ። ይመቻችሁ። ባላሰብነው ክስበት ነው ማዘር ገብተው ወደዚህ ያበቃችሁ። ነገ እኔ ስወጣ ጠዋት ወደ 4 ሰዓት ጋር አውራችሁና ቴክስት ተደራገን ይህንን የገባላችሁን ጊፍት እናስወጠዋለን። የሚያወጣልኝ ያለ ለእኔ እናስወጠዋለን። አዛ በንግድ ባንክ ይላክላችኋል። እሺ ታፍሬ እየገባ ነው። ሰፊ ጊዜ እንትኑ ይለቅና በጣም እመርቃለሁ። ቁሜ ነው የማመሰግነው።
እመርቃለሁ። ልጨርስና ይሄ እንትን ይበልና እሺ ማዘር ኮይኗን ከቻላችሁ 10,000 አስገቧት። 10,000 ከገባች ይቺ ኮይን 10,000 አስገቡላት። እሺ 10,000 አስገቡላት። ነገ 10,000 አንድ ቶታ 10,000 አስገቡላት። በቃ ይኸው ብርም እየገባላቸው ነው። ቴክስት እየገባ ነው። በጣም እናመሰግናለን። ሁላችሁንም በጣም እንወዳችኋለን። ይመቻችሁ። በቃ ያላችሁን ተጋገዙና ማዘርን እስኪ ነገ አስደስቷቸው። አሁን ባልትና ምናምን እየሸጡ 3 ልጅ ነው የሚያስተዳደሩ። ያው ሁላችንም በቤታችን ኩላልብሰዋለና ያሳ እየገባ ነው። ማራኪ አረን ቤት ተፍቶስ ነው። በእናትሽ ለዛ ጓደኛ እንዳልነበርን ላሻልሽን። የሳ እየገባ ነው። እስኪ 10,000 እናስገባው። ኮይኑን 10,000 ያው በቃ እየገባ ነው። አካውንቱን አንዴ በቃ ከታች የተጻፈው አካውንት በቃ የማዘር ነው። ስማችሁ ማን ነበር? ማዘር የምስራች ደሴ። ሪሊ 10,000 ሙላላቸው። በእናትህ የኔ አባት 10,000 ሙላላቸው። በቃ እየገባ ነው። ማን ነው ያላችሁት? ማዘር የምስራች ደሴ 1015 ማራኪቷ የሚላችሁ 1015 66 94 887 ማን ነው ስማችሁ? የምስራች ደሴ። እሺ አኬ ብራዘር አመሰግናለሁ በጣም። የምስራች ደሴ ነው። በቃ የቻላችሁትን ያክል ገዟችሁ። ማራኪቷ 10,000 የሚላችሁ እስኪ እኔ እናት በእናትሽ ትመረቂያለሽ። 10,000 በቃ 10,000 ለማዘር ሞልተናል። ማራኪቷ ሞልተዋለች። ማራኪቷ የኔ እናት በእናትሽ በወጣ የተካይ የኔ እናት አንቺ ምርጥ ልጅ። አንቺ ከድሮም ጀምሮ ምርጥ ልጅ ነሽ። ዝቅ ያለን ሰው ማንሳት ትወጃለች። ከኔ ጀምሮ ነበርሽ እኮ። ሞልቷል 10,000 በጣም እናመሰግናለን። አሁን መላክ የምትችሉ አካውንቱን ተቀብላችሁ ላኩ። ማዘር በቃ መርቁን። እሺ ሁላችንም ነው የምትመርቁን። ሁላችንም አዎ እውነት ነው። ግን መጀመሪያ ደግሞ እግዚአብሔር ሰው ነው የሚያዘጋጅልህና ስለተቀበልከኝ በጣም አመሰግናለሁ። ክፉ አይንካ። አሚን። ማዘር ሁላችሁም በወጣ ይተካ። በየእምነታችሁ በያላችሁበት በየተራመዳችሁበት የምታመልኩት አምላክ ከፊታችሁ ይቅደም። ክፉ አይንካችሁ፣ እንቅፋት አይምታችሁ። አሜን። መድኃኔዓለም አባቴ እንደየእምነታችሁ ታኩርዬ፣ እንደየእምነትህ ክፉ አይንካችሁ። ቃል የለኝም እኔ አሁን አፌ ሁሉ ተሳሰረ። እውነት እጄ ሁሉ እየተንቀጠቀጠ ነው። ምን ብዬ ልመርቃችሁ? እኔ ቲክቶክ ላይ ስወጣ ተው ታኩርዬ ተወንድማ ያው በቃ ማለት ሁሉም ሰው ባይቸገር ደስ ይለን ነበር። ኢትዮጵያ ውስጥ ታውቂያለሽ፣ ሁሉም የዋ ነው፣ ሁሉም ይረዳል። አሁን እንኳን በዚች እንኳን ስንት ሰው ቴክስት ገባ። ግን ያው እንደ ፈጣሪ ስለሆነ መርቁን ዝም ብላችሁ በቃ ማለት በጣም እኔ እንደምታየኝ ወጣት ነኝ፣ ገና 32 ዓመቴ ነው። ወጣት ነኝ፣ ግን በቃ አለምንም ልጆቼን መስራት እችላለሁ ብዬ ለእነሱ ያዘጋጀሁትን ባልትና ነው ይዤ የወጣሁት። እግዚአብሔር ይመስገን። እውነት አታልቅስ እሺ ጌታ ታኩር ያሳልቅስ። መርቁን በቃ ማዘር ችግር የለውም። እኔ ብቻ መብርሃን ድግፍ እቅብ ታርጋችሁ ሁላችሁም በወጣ ይተካ። እሺ ሁኑልኝ። እውነት ኢትዮጵያውያን እንለያለን። እኔ ስደት አልወጣም። ልጆቼን ለማሳደግ የምፈልገው ለማንም መስጠት አልፈለኩም። ጎዳና መውጣት አልፈለኩም። እግዚአብሔር ይመስገን። እውነት በወጣው ይተካ። ሁላችሁም እግዚአብሔርን ነው የምላችሁ። መድኃኒዓለም ጠይቄው ማያሳጣኝ ማያሳፍረኝ መብራን ሁሌ የምትደግፈኝ ክብር ምስጋና ይግባት። እውነት እግዚአብሔር በሰው ነው የሚያድረው እና ታኩርዬ በጣም ማውራት እችላለሁ። ቀልጣፋ ነበርኩ ግን ጠፋብኝ። አብሽሮ ኧረ ችግር የለውም። በቃ ፈጣሪ ለአንተ በእኛ ሀሳቡ አረጋችሁ። በቃ ችግር የለውም። ላይቭ የራሴን ቤት ከፍቼ ማለት ነው። አሁን በቃ ሰው የለም እና ጨነቀኝ። ልጆቹን አስተኝቼ
በቃ እናንተ ተኙ። እኔ በቃ ልክፈት ብዬ ስከፍት ቤቴ ላይ ሰው የለም እና ላይቡ ላይ ዘግቼ በቃ ቁጭ አልኩ። ይህ ወንበር ላይ ቁጭ ላስቲክ ወንበር ላሳይ ታኩር ቆይ ላሳይ እንደምታየው ማለት ነው። ምናልባት መብራቱ እንትን የለም። በቃ እጄን እንኳን የበላሁበትን ይኸው እራቴን ቁጭ ብዬ በላሁና አልታጠፉትም። ታኩር ይሄው እጄን አልታጠፉም። ምክንያቱም አደባባይ ከባድ ነው። አብሽሩ ያሞኔ ትንሽ ተጋግዘናል። እስኪ ደግሞ ትላልቅ ሰው ካሉ ምናልባች እስኪ እነሱን አናገርም። ፈቃደኛ ከሆኑ ደግሞ አናገራቸዋለሁ ውስጥ ሽታኩርዬ በጣም አመሰግናለሁ። የኔ ወንድም ሁላችሁም በጣም አመሰግነው። እግዚአብሔርን በጣም አመሰግናለሁ። እኔ ደግሞ አኮራችኋለሁ። ታኩር እውነት ሁላችሁንም አኮራችኋለሁ። ለማየት ያብቃችሁ። ከታች ያሉትን መርቋቸው እንዳለው ላይ ሁሉም ተጋግዘው በቃ ያላቸው ረድተዋል። በጣም በጣም ሁላችሁም በወጣው ይተካ። በቃ ሌላ ቃል የለኝም። መብራን ከክፉ ነገር ትጠብቃችሁ። እሷ በሄዳችሁበት ከፊት ቀድማ ታዘጋጅላችሁ። ክፉ አይንካችሁ። የወለዳችሁ ከሆናችሁ በልጆቻችሁ አግኙት። ምርቃትም እርግማንም በልጅ ከሆነ ይደርሳል። እውነት በልጅ አግኙት፣ በልጆቻችሁ አግኙት። በሰው ፊት አያቁማችሁ። መድኃኒዓለም በሰው ፊት አያውቁም። በጣም ከባድ ነው የሰው ፊት። እመብርሃን እሷ አቅፍ ድግፍ ታድርግልኝ። በጣም ነው የምወዳችሁ። እኔ ኢትዮጵያዊ በመሆኔ በጣም ደስተኛ ነኝ። እውነት ሁሌም ደስተኛ፣ አጥቼም ደስተኛ ነኝ፣ አግኝቼም ደስተኛ ነኝ። አትጡ፣ በቃ ሁሌ አግኙ። ክፉ አይንካችሁ። እንደው ለእናንተ ያለው ሁሉ ይስጣችሁ። መብርሃን እሷ ትደግፍልኝ። ቃል የለኝ። እውነት ልቤ ሁሉ እየደከመው። እዩት እስኪ ሜሴጁን፣ እዩት እስኪ ቴክስቱን። ማን ተደርጎለታል? እውነት ማን ተደረግል? አብሽር ማዘር ይገባል። ገና እውነት ቴክስቱን እዩት። ይገባል ይገባል። መርቁ እናንተ ዝም ብላችሁ ከታች መርቁ። በቃ ይፍትም እየገባ ነው። እናንተ መርቋል። መብራን ትደግፍልኝ። እሷ ትሁናችሁ። እውነት በወጣው ይተካ። ሺ ይሁን ሀሳባችሁን። የጎደለውን እሷ ትሙላ። መድኃኔዓለም ይሙላላችሁ። እመብርሃን ከፊታችሁ ትቅደም። እመብርሃን ከባልትናዬ ከሞሰብ የማጠፋው እመብርሃን እሷ ቅፍ ድግፍ ታርጋችሁ። ያላገባችኋል ያገባችሁ ውለዱ። እመብርሃን የጎደለውን ትሙላ። እመቤት የጎደለውን ትሙላ። እሷ በዘርፋፋ ቀሚሷ ትደግፋችሁ። ትችልበታለች። መሸፈን ታቅበታለች። ከአደጋ ማውጣት ትችልበታለች። ሁሉንም ነገር ትችልበታለች። ከጎዳና እኔን ያወጣች እናንተ ከጎዳና እንዳትወድቁ ጎዳና የሆነውን ሰፊ የሆነውን እንጀራ ይስጣችሁ። ሰፊውን የማያልቀውን እንጀራ ይስጣችሁ። የሰው መውደዱን የእግዚአብሔር መንገዱን ተናግራችሁ አንደበታችሁ የሚደመጥበትን መብርሃን እግራችሁ ወደ ጥሩ እንጂ ወደ መጥፎ አይውሰድብኝ። እውነት ክፉ አይንካችሁ ኢትዮጵያውያን። እውነት 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 ይህ ነው በቃ እውነት ይህ ነው ኢትዮጵያዊነት። ይህ ነው በቃ ለእኔ እግዚአብሔር ዛሬ ያስመሸኝ ለበጎ ነው። እኔ ብዙ ቤቶች አንኳኩቻለሁ። እጅግ በጣም ብዙ ቤቶች አንድ ተከታይ ያለው 200,000 300,000 ፎሎወር ያላቸው ሁሉ ገብቻ አይቻለሁ። እንደ ዛሬ ግን አይቻላቅም። እውነት ታኩር አንተ መጨረሻህን ያሳምር። አንድ ምርቃት ነው የምመርቅህ። መጨረሻህን ያሳምርልን። የማታ እንጀራ ይስጣችሁ። ሁላችሁም የማታ እንጀራ ይስጣችሁ። እመብርሃን እሷ ትደግፍልኝ። ክፉ አይንካችሁ። ከክፉ ነገር ሁሉ ይጠብቃችሁ። እውነት ነው። ምድር ቃል አጣው ምን ልበላችሁ? እሺ በጣም ከባድ ነው። ሰው ሲደረግላችሁ ከባድ ነው። ማድረግ ነው የሚሻለው። እውነት እኔ ከበደኝ። ቴክስቱን አዳምጡት፣ ቴክስቱን አዳምጡት ቤተሰብ። እውነት እኔ እንደዚህ አይነት እኔ አይቻላቅም። እድለኛ ነኝ። እመብርሃን ክብር ምስጋና ይድረሳት። ታኩርዬ የምታመልከው አምላክ በእምነትህ ለእናትህ ረጅም እድሜ ይስጥልህ። አሜን አሜን። አንተ ሽነህ አንተ የምታኮራ ልጅ ነህ። እንገር
እንዳንተ የኔም አሁን ልጄ ደርሶልኛል። ትልቁ እንዳንተ ነው እውነት። ነገ አድርጎ ደግሞ ቁም ነገር ላይ ደርሶ ፎ ያደርጋቸዋል። አብሽር ወንድ ልጅ እኮ ወርቆ ይወርቅ። በጣም በጣም ደስተኛ ነኝ በልጆች። እውነት ነው የምልታኩ በጣም በጣም ናቸው እናንተ። ነህ እውነት ማዘር ይገባል። በቃ አካውንታችሁንም የያዘ ሰው አለ። ጊፍትም ብዙ ጊፍት ወርዶላችኋል። ነገ እናወጣዋለን ግፍት ነው እና ደግሞ ስፋ እንላለን። በጣም አመሰግናለሁ። በማታ ነው የደረስክልኝ። እብስዬ በጣም ነው የምናመሰግነው በሰፖርት ማድረግ እዚህ ጋር የቻላችሁትን ጊፍት እና የቻላችሁትን የተጋገዛችሁንም በጣም ነው የምናመሰግነው። የኋላ አሰብነውም በቃ እኛም እዚህ የገባ ነው ቀልድ እየተቀላለድን ዝም ብለን ለመጃጃል ነበር። ያው በአጋጣሚ በቃ ፈጣሪ ማዘርን ወደኛ ያልኳቸው በእኛ ሀሳቡ ያው ፏ እንዲሉ አድርጓችኋል። እናንተ ከታች ያላችሁም ፈጣሪ ባርክልን። በጊፍት ምነማራኪቷን ነጥብስ ሁላችሁም በጣም ነው የምናመሰግነው። የእውነት በጣም በቃ እንደዚህ አልቅሰው ደስ እስኪላቸው ድረስ ነው ያንበሸበሻቸዋት እና እናመሰግናለን። ያው በቃ እኔ እንደዚህ አስቤው አላውቅም ታውቃላችሁ ማዘር። እኔ እንደዚህ እንኳን አላሰብኩትም። ወጡ ኔትወርክ ነው መሰል ወጡ እና በጣም በቃ የእውነት በጣም በጣም ነው ደስ ያለኝ። ያላሰብነው ነገር ነው ያጋጠመና ሁላችሁም ከታች ያላችሁ ላይ ፈጣሪ ይጠብቃችሁ እንዳለ በቃ ተቸግራችሁ ሰው እንዳይቸገር የምታደርጉለት ነገር በቃ በጣም ደስ ይላል።